የፕሬዝዳንቱ አጣብቂኝ ያልፋሉ ወይስ ይጠለፋሉ? ትግራይ የረጅም ዘመናትና ዓመታት የፖለቲካ ልምድ ያላት አገርም ክልልም ናት። የአክሱማውያን ስልጣኔ መነሻም እዚሁ ትግራይ አካባቢ መሆኑ አይካድም። ከዚያም በኋላ ባለው ታሪክ ውስጥ ትግራይ በኢትዮጵያ የሀገርነት ምስረታ ላይ ያላት ከፍተኛ አስተዋጽኦ የሚናቅ አይደለም። እንዳሁኑ በተለያየ ጫና ተዳክሞ እንደምናስበው አይደለም። በስርዓት ግንባታም በግዛት ጉዳይም የትግራይ ሕዝብ የወሰደው እንደሌለ ሁሉ አሳልፎ የሚሰጠውም አንዳችም ነገር የለም። ታሪኩ የሚያሳየው እንደ ዛሬው የተዳከመ ፖለቲካ ሳይሆን ጠንካራና ተጽዕኖ ማሳረፍ የቻለ ሕዝብ መሆኑን ነው። ትግራይ በኢትዮጵያ ታሪክ ውስጥ ያላት ሚና ከፍተኛ ቢሆንም በጣም ጎላ ብለው የሚጠቀሱት ግን የአፄ ዮሐንስንና የህወሓት ፖለቲካዎች ናቸው። ምክንያቱ ደግሞ ሁለቱም በኢትዮጵያ ፖለቲካ ውስጥ የፌዴራል ስርዓትን ያስተዋወቁና ያስፋፉ በመሆናቸው ጎላ ብለው እንዲታዩ ያደርጋቸዋል። የአፄ ዮሐንስን ፖለቲካ ለፌዴራል ስርዓት እርሾ ነው ይባልለታል። በወቅቱ የነበረውን የሸዋ የግዛት ፖለቲካ ጋር ተቃርኖ ውስጥ የነበረው የአፄ ዮሐንስን ፌዴራሊዝም ኢትዮጵያን በአዲስ መልኩ የማዋቀር ህልም ነበረው። ከዚያም በኋላ በሸዋ ፖለቲከኞች የግዛት ፖለቲካ ተደናቅፎ ተስተጓጎለ። ከመቶ ዓመታት በኋላ ህወሓት በሚመራው የፖለቲካ አቅጣጫ እንደገና ከተፍ ብሎ መጣ። ያም ሆኖ ህወሓት በነበረው የኢትዮጵያዊነት አመለካከት የተነሳ የትግራይን ጉዳይ የሸዋ ፖለቲከኞች ካቀኑት 4 ኪሎ አጣብቆ በመቆየቱ ትግራይን የረሳ ነበር ብለው ብዙዎች ይወቅሱታል። ይህንን ታሪካዊ ጉዳይ በሌላ ፕሮግራማችን የምንመለስበት መሆኑ እንደተጠበቀ ሆኖ የትግራይ ጉዳይ አሁንም ከ4 ኪሎ ጋር በጥብቅ ተቆራይቶ አጣብቂኞችን ለማምለጥ ተቃርኖችን ለማስታረቅ እየሞከረ ነው። ከዚህ አንጻር በዚህ ፕሮግራማችን ከትግራይ ጊዜያዊ አስተዳደር ጋር ያለውን የፖለቲካ ሁኔታ እየተነተንን እናሳያችኋለን። በትግራይ ጊዜያዊ አስተዳደር 2 ጊዜ ተመስርቶ 2 አመራሮችን አይተናል። አቶ ጌታቸው ረዳ ከተሰናበቱ በኋላ የመጡት ጄኔራል ታደሰ ወረደ ራሳቸው ናቸው። እኚህ ጄኔራል ከቀድሞ የጊዜያዊ አስተዳደር ፕሬዝዳንት ለየት ያሉ ናቸው። ይሄውም በተቃርኖ የተሞላ የፖለቲካ ህይወት ያላቸው ሰው ናቸው። የሰውየው ተቃርኖ የሚጀምረው ታደሰ ወረደ ያጣብቂኝ ማንነት ያላቸው ፖለቲከኛ መሆናቸው ነው። በአንድ በኩል የጦር ጄኔራል በሌላ በኩል ደግሞ ፖለቲከኛ ናቸው። በወታደራዊ አመራርነት ለብዙ ዘመን በኢትዮጵያም አሁን ደግሞ በትግራይ ብዙ ዓመታትን ያገለገሉት ጄኔራሉ በህወሓት ፓርቲም ውስጥ ልዩ ልዩ የፖለቲካ ተሳትፎ የነበራቸው ናቸው። የትግራይ መከታ የሚባለውን የቅርብ ጊዜ ጦርነት በረሃ ሆነው በጄኔራልነት መርተው አሁን ደግሞ ትግራይን በጊዜያዊ አስተዳደር በፕሬዝዳንትነት እየመሩ ናቸው። በዚህም ጄኔራልና ፖለቲከኛ የጥንድ ማንነታቸው ማሳያቸው ተደርጎ ሊወሰድላቸው ይችላል። ሌላኛው መንታ ገጽታ ደግሞ በጌታቸው ዘመን ህወሓት ለሁለት ተከፍሎ ነበር በተባለበት ወቅት ከአንደኛውና ከሌላኛው ወገን እየተመላለሱ ይጫወቱ ነበር ይባልላቸዋል። አንድ ጊዜ ከነደብረ ጽዮን ሌላ ጊዜ ከጌታቸው ወገን እየተመላለሱ ሲጫወቱ ነበር የሚባልላቸው ጄኔራሉ ለአንዳንዶች የብልህ አካሄድ ተደርጎ ሲታይ፣ ሌሎች ደግሞ የአቋም መዋዠቅን የሚያሳይ ተደርጎ ነው የታየው። ዞሮ ዞሮ ይህንን አጣብቂኝ በብልሃት ያለፉት ጄኔራሉ አሁን አጣብቂኙ ወደ እሳቸው ዞሮ ፕሬዝዳንትነታቸውን ሊለቁ የቀራቸው ጥቂት ሳምንታት ነው እየተባለ ነው። አጣብቂኙ ሲቀጥል እሳቸው ስልጣን ላይ መቀጠል ይፈልጋሉ። ሌላኛው አካል ደግሞ ሊያወርዳቸው ይፈልጋል። በጣም የሚገርመው ደግሞ ህወሓትም የፌዴራል መንግስቱም ምንም ቢለያዩም ሁለቱም ግን እሳቸው እንዲወርዱ ይፈልጋሉ። ለመሆኑ ፕሬዝዳንቱ አጣብቂኙን ያልፋሉ ወይስ ይጠለፋሉ? ሰላም ጤና ይስጥልኝ የተከበራችሁ ተከታታዮቻችን፣ በዛሬው ፕሮግራማችን የትግራይ ጊዜያዊ አስተዳደር ላይ የሚያጠነጥን ፕሮግራም ይዘንላችሁ ቀርበናል። በትዕግስት ስለምትከታተሉን ከወዲሁ አመስግነናል። ጄኔራሉ በትግራይ ፖለቲካ ላይ ያላቸው ሚና ወይም እንዲኖራቸው የሚፈልጉት ሚና እንደ ግለሰብ ሳይሆን እንደ መዋቅር ነው። ግለሰብ ቢሆኑም እንደ መዋቅር የትግራይ እጣ ፈንታ ላይ የራሳቸው የሆነ ተጽዕኖ ሊኖራቸው የሚችል ሲሆን፣ ለዚህም ጄኔራሉ ብቻቸውን በትግራይ ጉዳይ ባለድርሻ አድርገው ራሳቸውን ያያሉ። አንደኛው ባለድርሻ ህወሓት ሲሆን
ይህ ትግራይን የሚፈልጋት ለመሸሸጊያ ነው። ሁሉንም አባሮ ብቻውን እየቀረ ያለ አንድ ብቸኛ ቡድን ህወሓት የሚባል ታሪካዊ ስም ባለው ጥላ ስር ሆኖ እየኖረ ነው። ይህ ኃይል ትግራይን እንደ መጠለያ ስለሚፈልጋት ትልቁ ባለድርሻ አካል ነኝ ብቻ ሳይሆን ባለቤትም ነኝ ብሎ የሚያምን ራሱን የቻለ የፖለቲካ አሰላለፍ ያለው ነው። በሌላ በኩል ደግሞ ትግራይ የፌዴራል ስርዓቱ አንድ አካል ናት። ወዲህም ደግሞ የኢትዮጵያ ግዛት ናት። ላለፉት ዓመታት ከለውጡ አፈንግጣ ቆይታለች። አሁን ግን የመደመር ጊዜዋ ነው። በዚያ ትግራይ የምትገኝበት አካባቢ ዓለም አቀፍ ትኩረት እየሳበ ስለሆነ የኢትዮጵያ የብሔራዊ ደህንነትና ጥቅም በር ናት። ስለዚህ እኔም ትግራይ ላይ ድርሻ አለኝ የሚል የፌዴራል መንግስትም ደግሞ በተቃራኒው በኩል አለ። ይህ ሁለተኛ ድርሻ ሆኖ የቀረበው የፌዴራል መንግስት በቅርቡ በቀሰቀሰው ጦርነት ምክንያት በትግራይ ህዝባዊ ተቀባይነት አጥቶ የነበረ ነው። እንደመታደል ሆኖ ህወሓቶቹ በሰሩት ስህተትና ባጠፉት ጥፋት አሁን ፌዴራል መንግስት ምን ነው በመጣልን እየተባለ ነው የሚል ጭምጭምታ አለ። ይሄ የተጋነነ ወሬ ቢሆን እንኳን በእርግጥም ፌዴራል መንግስት አሁን ላይ በትግራይ ያለው ህዝባዊ ተቀባይነት ከህወሓት ይሻላል የሚሉም ጥቂቶች አይደሉም እና እሱም ይሄንን ስለተገነዘበ ትኩረቱን ቢጨምርም አይገርምም። የጀነራል ታደሰ ወረደ ፍላጎትም ከሁለቱም የማይተናነስና በትግራይ መጻኢ ፖለቲካ ላይ የራሱን ያሰላለፍ መስመር የመፍጠር ፍላጎት ያላቸውም ይመስላል። ህወሓትም ፌዴራል መንግስቱም በትግራይ ቀጣይ የፖለቲካ አቅጣጫ ላይ ያላቸው ፍላጎት የተለያየ ብቻ ሳይሆን እስበርስም የሚቃረን ነው። ያም ሆኖ ህወሓትና የፌዴራል መንግስቱ በትግራይ ጉዳይ ላይ ያላቸው የፖለቲካ ፍላጎት ቢለያይም ታደሰ ወረደ ላይ ግን ያላቸው አቋም አንድ ነው። ሁለቱም ወዲ ወረደ ቀናቸውን ጠብቀው ከስልጣን እንዲወርዱ ይፈልጋሉ። ይሄን የተረዱ የሚመስሉት ጀነራሉ ግን አዝማሚያቸው ሲታይ ከስልጣን ለመውረድ ፍላጎት ያላቸው አይመስልም። ከህወሓትም ከፌዴራል መንግስቱም ጋር እየተለሳለሱም እየተመሳሰሉም ሲመሩ የነበሩት ጀነራሉ የስልጣን ዘመናቸው ቢያበቃም ስልጣን የሚለቁ አይመስልም። ምክንያቱ ደግሞ ከህወሓትም ከፌዴራል መንግስቱም የተሻለ እሳቸው ጋር ለትግራይ የሚጠቅም አቅጣጫ እንዳላቸው ያስባሉ አለን እንጂ አላቸው ብለን አላመንም። ስለዚህ የሁለቱ ቅራኔን እሳቸውም ስልጣን ማራዘሚያ መሳሪያ አድርገው ሊጠቀሙበት ይችላሉ። በዚህ በኩል ካየነው አንዱ የሰላም ስጋት ሆነው መገኘታቸው አይቀርም ማለት ነው። ህወሓት ጄኔራሉን የኔ ናቸው በቀላሉም እቆጣጠራቸዋለሁ ብሎ ያስብ ነበር። እንዳየነው ከሆነ ለመቆጣጠር ሞክረው ቢያንስ የተወሰነ ጊዜ ፎቶ ላይ ቢሆንም አንድ ላይ አይተናቸዋል። በዚያ ላይ የታደሰ ወረደ የስልጣን ምንጭ እኔ ነኝ ብሎ የሚያስበው የህወሓት ኃይል ስልጣኑ የኔ ስለሆነ እኔን ሊታዘዝ ይገባል፣ ካልሆነ እንዳቶ ጌታቸው ከስልጣን አባረረዋለሁ የሚል እምነትም አለው። ይሄንንም መንገድ ተግባራዊ በማድረግ ወዲ ወረደን በቁጥጥር ስር ለማድረግ ሞክሯል። በሌላ በኩል ብልጽግና መሩ የፌዴራል መንግስት ወዲ ወረደን ስልጣን ስሰጠው የቃል ኪዳን ውል በአደባባይ አስፈርሜዋለሁ፣ ስለዚህ ህዝብ ፊት የፈረመው ስምምነት አሳሪ ስለሚሆን ከኔ ፈቀቅ ሊል አይችልም የሚል እምነት እንዳለው የሚያሳብቅ ነገር አለው። ጄኔራሉ ግን የራሳቸው ናቸው። አንዴ የህወሓትን ፍላጎት እያሟሉ በድብቅ ግን ጥርሳቸውን እያደነዘዙ መጥተዋል። እኚህ ጄኔራል ለህወሓቶችም ግራ የሚያጋቡ ሆነው ነበር የሰነበቱት። በሌላ በኩል ለብልጽግናም የሚጨበጡ ሆነው አልተገኙም። መሀል ላይ እሳቸው የራሳቸው ሆነው ነው የመጡት። ጄኔራል ታደሰ ወረደ ራሳቸው አጣብቂ ናቸው። አንደኛው ሲቪል ናቸው፣ ሁለተኛው ወታደር ናቸው። በዚህ የተነሳ አንዳንዶች ከአፍሪካ ፖለቲካ ተሞክሮ እየነቀሱ ታደሰ ወረደ የወታደር ሰው ስለሆኑ ስልጣን ልቀቁ ሲባሉ በቀላሉ እሺ አይሉም። ከዚህ ይልቅ እንደ አብዛኛው አፍሪካዊ ኮሎኔል ያላቸውን የነፍጥ እድል ሊጠቀሙ ይችላሉ የሚል ስጋት በደብዛዛው አለ። ከየት ያመጣሉ ከተባለ ደግሞ ምናልባት ሰራዊቱ ውስጥ የራሳቸው ሌላ ታዛዥ ሰራዊት ሳይፈጥሩ አይቀርም የሚል ግምት አለ። ይህን ማድረግ ከቻሉ ትግራይ ወደ ወታደራዊ አገዛዝ ታመራለች የሚል ስጋት አለ። ወሳኙ ጉዳይ ዙሪያዋን በታጠቁ ወታደራዊ ኃይሎች የተከበበች ክልል ላይ ይሄ ይሰራል ወይ የሚለው ነው። ዋናው የሰውየው ተቃርኖ ያለው ግን ህወሓትና ብልጽግና ጋር ሲሆን ሁለቱም ከመንግስት አልፈው የራሳቸው የፓርቲ የፖለቲካ ትርፍ ፍላጎት ያላቸው በመሆኑ ቅራኔውን
ያከረዋል። እንዲሁም ህወሓቶቹ ያልተመለሱ የትግራይ ግዛቶችና የተፈናቀለው ህዝብ ወደ ነበረበት እንዲመለስ አጥብቀው ይወተውታሉ። ህወሓትና ብልጽግና መሳሪያ ተማዘው አሁን ከፕሪቶሪያው ስምምነት በኋላ ሰላም ቢመስሉም ውስጡን ግን የተካረረ ጥላቻ እንዳላቸው ግልጽ ነው። ሁለቱም የሚቃረን አጀንዳ ያላቸው ሲሆን ይህ ተቃርኖ አንዱን ሌላውን የማጥፋት ተቃርኖ ሆኖ እንዲቀየር ያደረገ የመጠፋፋት ፖለቲካ ውስጥ አስገብቷቸዋል። በዚህ ሁኔታ ደግሞ ሁለቱም ትግራይ ላይ የአንበሳውን ድርሻ ይፈልጋሉ። በብልጽግና በኩል ትግራይን የማስተዳደር ፖለቲካዊ ጉዳይ ብቻ ሳይሆን የህልውናውም ጉዳይ አድርጎ ነው የሚመለከተው። በዚህም በትግራይ ያለው የፖለቲካ እንቅስቃሴው ጊዜ በሰጠው ቁጥር በህልውናው ላይ የሚሰነዘር መጥረቢያ አድርጎ የሚመለከተው ብልጽግና የትግራይን ፖለቲካ ካልተቆጣጠረ እዚህ አካባቢ ያለው ፖለቲካ ወደ ኋላ ላይ ሊበላው እንደሚችል ስጋቱ ነው። ብልጽግና አነሰም በዛም መንግስት ስለሆነ በበጀትም በፖለቲካ መሳሪያም አለ የተባለ አቅሙን ተጠቅሞ ትግራይን ለመቆጣጠር መሞከሩ አይቀርም። በዚህ የተነሳ ፕሬዝዳንቱን ከቻለ ተቆጣጥሮ ስልጣናቸውን ማስቀጠል ካልሆነ በቃወት ብሎ ከስልጣን አውርዶ የራሱን ሰው መሾምም የሚፈልግ ይመስላል። ይህ በእርግጥ እንደተለመደው በሶስትና አራት አረፍተ ነገር ደብዳቤ ብቻ የሚሳካ ሳይሆን ወታደራዊ ገዛ የሚያስፈልገው መሆኑ አይቀርም። እንዲህ ከሆነ ደግሞ የፕሪቶሪያው ስምምነት ተጥሶ ከክልሉ ወደ ባሰ የጦርነት ችግር ውስጥ ሊያስገባው ይችላል። ያም ሆኖ ግን ብልጽግና ከፕሬዝዳንቱ በኋላ በክልሉ ምክር ቤትና ካቢኔ ሳይቀር የሱ ሰው እንዲኖርለት መፈለጉ አይቀርም። ለዚህ ደግሞ ይሟሟታል። ጉዳዩን በቅርብ የታዘቡት እንደሚሉት በህወሓት በኩል አሁንም ድረስ የ4 ኪሎን ወንበር ይመኛሉ የሚባሉት አክራሪዎቹ የቀድሞ ፖለቲከኞች ናቸው እየፈረጠሙ ያሉት። የ4 ኪሎ ወንበር የሚመኙት ግን አገር ለመምራት ሳይሆን የብልጽግናን መንግስት በማፍረስ የራሳቸውን ሰው ተክቶ ለመመለስ ነው የሚሉ አልጠፉም። ይሄ ደግሞ አሁን ዝግ ሆኖባቸዋል የሚሉ ሀሳብ ሰጪዎች አሁን አይደለም አገራዊ መንግስት ሊመኙ የክልሉም ስልጣን የማግኘታቸው ጉዳይ በጣም አጠያያቂ እየሆነ ነው ይላሉ። ለዚህ ደግሞ ወዲ ወረደን ካወረዱ በኋላ እነሱ ራሳቸው ከናካቴው በትግራይ ላይ ያላቸው ህልውና ሊያከትም ይችላል። ምክንያቱ ታደሰ ወረደን ካወረዱ በኋላ የራሳቸውን ሰው ለማውጣት ከፍተኛ ትግል ይጠበቅባቸዋል። እንዲህ ቢያደርጉም ራሱ ትግራይን በሰላም ማስተዳደር አይችሉም። ሌላኛው የወዲ ወረደ አጣብቂኝ የሚነሳው ሁለቱ ሰራዊቶች ላይ ነው። አሁን በትግራይ ጉዳይ እየፈረጠሙ ያሉ ሁለት ወታደራዊ ተቋማት ያሉ ሲሆን አንደኛው ቲዲኤፍ በመባል የሚጠራው የትግራይ ሰራዊት ሲሆን ሁለተኛውም የትግራይ የሰላም ሰራዊት እያለ የሚጠራው ቲፒኤፍ የሚባለው የሐራ መሬት ኃይል ነው። የመጀመሪያው ዋና የእዙ ትዕዛዝ ያለው ህወሓት ጋር ሲሆን ሁለተኛው ግን ብልጽግና ጋር ነው የሚባለው። እነዚህ ወታደራዊ ኃይሎች ተቃርኗቸው ለየት የሚለው የትርክት ብቻ ሳይሆን የነፍጥም ስለሆነ ከሀሳብ ልዩነት ወደ ለየለት ግጭት መግባታቸው አይቀርም የሚል ስጋት አለ። ስለዚህ እዚህ ጋር ደግሞ ታደሰ ወረደ በኔትወርክም ቢሆን የተፈጠረ የራሳቸው ሶስተኛ የወታደራዊ ኃይል አላቸው በሚል ውስጡን የሚናፈሳሉ ባልታለ። ይህ እውነት ከሆነ ደግሞ ሰውየው ከስልጣን ወረዱ ሲባሉ ይሄን ወታደራዊ የኔትወርክ ኃይላቸውን ጠቅ አድርገው በማስነሳት ስልጣናቸውን እንዲያተርፍላቸው ማድረግ መፈለጋቸው አይቀርም። ህወሓት እንደ ፓርቲ ብቻውን የፕሬዝዳንቱ ፈተና ነው። ፓርቲው ደግሞ ሰራዊቱን ተቆጣጥሯል። ስለዚህ ፓርቲውና ሰራዊቱ ወዲ ወረደን ሊጋፈጡት ይችላሉ። እስካሁን ድረስ በሁለቱ መካከል ውህደት የሚመስል መናበብ መኖሩን የሚያስተውሉ ሀሳብ ሰጪዎች ታደሰ ወረደ ፕሬዝዳንት ከሆኑ በኋላ ይሄ የሰራዊትና ፓርቲ ጥምረት ይቀጥላል ወይ የሚለው አንገብጋቢ ጥያቄ ነው። ምክንያቱም ሲያስቀምጡ ደግሞ ሰራዊቱ ከፓርቲ ተጽዕኖ እንዲወጣ ግፊት እየተደረገበት ስለሆነ በማለት ሰራዊቱ በተለያየ ምክንያት የህዝብ ሳይሆን የፓርቲ ጠባቂ ነው እየተባለ ስሙ ስለሚብጠለጠል ይህን ችግር ለማስተካከል የሚወስድ እርምጃ ሊኖር ይችላል ይላሉ። ይሄ እርምጃ ምናልባት ፕሬዝዳንቱ ራሳቸው ሊወስዱት ይችላሉ። ይሄ ደግሞ የሰራዊቱንና የፓርቲውን ገመድ ሊበጥስ ይችላል በማለት ሀሳባቸውን የሰጡ ተንታኞች ይሄም ራሱን ችሎ ውጥረት መፍጠሩ አይቀርም። ፕሬዝዳንቱ ስልጣናቸውን
ከህወሓት ተከላክለው ለማስቀጠል ጸጥታውን መቆጣጠር አለባቸው። ይህንን ደግሞ ስራ ከመጀመራቸው እየሞካከሩት የነበረው ነው። ችግሩ ህወሓቶቹ ሰራዊቱን በቀላሉ አሳልፈው ይሰጧቸዋል ወይ የሚለው ነው። ምክንያቱም ሰራዊቱ በትግራይ ትልቅ የፖለቲካ መሳሪያ ነው። ይህንን ሰራዊት የያዘ ነው አሸናፊ የሚሆነው። ህወሓት ሰራዊቱን ካጣ አቅም አይኖረውም። ምክንያቱም የምስራቅ አፍሪካ ፖለቲካ ከአይዲዮሎጂ አቅም ውጪ የነፍጥ አቅም ላይ የተመሰረተ ነው። ስለዚህ ይህንን ሰራዊት ለመቆጣጠር የሚደረገው ፍጥጫ የፕሬዝዳንቱን አጣብቂኝ ያጠናክረዋል የሚሉ አሉ። ፕሬዝዳንት ታደሰ ወረደ ስልጣናቸውን ሊያስረክቡ በቀሩት ትንሽ ሳምንታት ጀነራሉ እስካሁን ያየናቸውን አጣብቂኞች ያልፋሉ ወይስ ተጣብቀው ይቀራሉ የሚለው ብዙዎችን እያወያየ የሚገኝ ጉዳይ ነው። እኛም ለትግራይና ለኢትዮጵያም ሰላም እየተመኘን በዚሁ ተሰናበትን። ቸርን ሰንብት። ሎሚ መልቲሚዲያና ሎሚ ቲቪ ላለፉት አመታት አዝናኝና ቁም ነገር ያላቸውን መረጃዎችን እያቀረበ እንደነበር የሚዘነጋ አይደለም። ብዙ ተከታዮችና ብዙ አድናቂዎችን አፍርቶ የነበረው ሎሚ መልቲሚዲያና ሎሚ ቲቪ አስተማሪነት ያላቸው ተአማኝነታቸውን የጠበቀ መረጃዎችን ሲያቀርብ መቆየቱ ግልጽ ነው። ይሁንና በተለያየ ምክንያት ለአንድ አመት ስራ ቆሞ የነበረው ሚዲያችን ብዙ አድናቂዎችና ተከታዮች ሲናፍቁት የነበረው ሎሚ መልቲሚዲያና ሎሚ ቲቪ እነሆ ዛሬ በአዲስና በተሻሻለ አቀራረብ ብሏል። ሎሚ መልቲሚዲያና ሎሚ ቲቪ ስትከታተሉ የነበራችሁና በመቋረጡ አዝናችሁ የነበራችሁ የተከበራችሁና የተወደዳችሁ ተከታታዮቻችን በአዲስ አቀራረብ ይዘን መተናል። በዚህም በቀጣይ ጠቃሚ መረጃዎች፣ ትንታኔዎች እያዝናኑ የሚያስተምሩ ልዩ ልዩ ፕሮግራሞችን በላቀ አቀራረብ ይዘንላችሁ የምንቀጥል ይሆናል። ስለዚህ የተከበራችሁ ተከታታዮቻችን ከዚህ በፊት ያሳያችሁትን ወዳጅነት አጠናክራችሁ እንደምትቀጥሉበት ተስፋ እያደረግን ሎሚ መልቲሚዲያና ሎሚ ቲቪ ቻናላችንን ሰብስክራይብ፣ ሼር በማድረግ ድጋፋችሁን እንድትሰጡ የተለመደ ትብብራችሁን እንጠይቃለን። ሎሚ መልቲሚዲያና ሎሚ ቲቪ ለሚዛናዊ መረጃ እንተጋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት